የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል ማጋራታቸው ቁጣ አንቀሰቀሰ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳስ ሊዮ 14ተኛ ላይ የሰላ ጥቃት ከሰነዘሩ በኋላ በተለምዶ ክርስቶስን የሚመስል ምስል አጋርተዋል። ትራምፕ ሊዮ 14ተኛ በዓለም አቀፍ ግጭቶች ላይ ያላቸውን አቋም ደካማና በጣም ሊበራል ሲሉ ጠርተውታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሁድ ምሽት ከጳጳስ ሊዮ 14ተኛ ጋር በአደባባይ ከተጋጩ በኋላ በሊቀ ጳጳሱ አመራር እና በፖለቲካዊ ዳኝነት ላይ የሰላ ጥቃት ከሰነዘሩ በኋላ ነው። በማህበራዊ ድረገጾች ራሳቸውን ኢየሱስ ክርስቶስን የመሰለ ሰው አድርገው የሚያሳይ የሰው ሰራሽ አስተውሎት ምስል አካፍለዋል። በምስሉ ላይ ትራምፕ በመለኮታዊ ብርሃን የተከበበና የታመመን ሰው የሚፈውሱ በሚመስል መልኩ ይታያሉ። መላእክትን በሚመስሉና በወታደሮች ምስል ታጅበውም ታይተዋል። በጥር ወር ከፕሬዝዳንቱና ከፓርቲያቸው ጋር ከተጋጨ በኋላ ከኮንግረሱ የተገለለችው ታይለር ግሪኒ በምስሉ ላይ የተሰማትን አስተያየት በኤክስ ገጿ ላይ ጽፋለች። ይህ ከስድብ በላይ ነው፣ የክርስቶስ ተቃዋሚ መንፈስ ነው ስትል አጋርታለች። የፕሬዝዳንቱ ደጋፊዎችና የትሩዝ ሶሻል ማህበራዊ ሚዲያ ተጠቃሚዎች በምስሉ ላይ ትችታቸውን ሰንዝረዋል። ራስህን ከኢየሱስ ጋር ማመሳሰል ነው፣ በእርግጥ ሲኦል ውስጥ ትቃጠላለህ ሲል ሼሪፍ ዊድ የተባለ ተጠቃሚ ለትራምፕ ልጥፍ ምላሽ ሰጥቷል። ራስህን ክርስቲያን ብለህ ከጠራህና በዚህ ካልተናደድክ እምነትህን እንደገና መገምገም አለብህ ሲል ሚሳ ማራጋብ የተባለ ሌላ ተጠቃሚ ጽፏል። ወደ ሌላኛው መረጃችን ስናመራ ቱርክ አዲሷ ኢራን ነች ሲሉ ኤርዶጋን አወጁ። ለበርካታ ዓመታት እስራኤል እንደ ዋነኛ ስልታዊ ጠላት አድርጋ የምትመለከተው ኢራንን ቢሆንም አሁን ግን በአንካራ የሚሰሙት ድምፆችና የሚታዩት እርምጃዎች የደህንነት ባለስልጣናቱን ትኩረት ወደ ቱርክ እንዲያዞሩ አስገድደዋል። ይህ የቱርክና የእስራኤልን ግንኙነት አዲስ መልክ የፈተሸ ጥልቅ ትንታኔ ሲሆን ፕሬዚዳንት ረሲብ ጣይብ ኤርዶጋን ለእስራኤል እየደቀኑት ያለው ስጋት ከኢራን ጋር እየተጠናከረ መምጣቱን እንዲህ ከትቦታል። አንደኛ፣ ከንግግር ባለፈ ተግባራዊ እርምጃ። ኤርዶጋን ቀደም ሲል በእስራኤል ላይ የሚያደርጉት ንግግር ለፖለቲካ ፍጆታ ብቻ ተደርጎ ይወሰድ ነበር። አሁን ግን ቱርክ ከእስራኤል ጋር ያላትን የንግድ ልውውጥ ሙሉ በሙሉ ማቋረጧና በዓለም አቀፍ መድረኮች እስራኤልን ለማግለል የምታደርገው ጥረት ሀገሪቱ ከኢራን ጋር ተመሳሳይ የሆነ ጠላትነት ውስጥ መግባቷን ያሳያል። ሁለተኛ፣ የሐማስ ድጋፍና የኢስላማዊ ዓለም መሪነት ጥማት። ቱርክ ሐማስን እንደ ኢመደበኛ ድርጅት ሳይሆን እንደ ነፃ አውጪ ንቅናቄ መመልከቷ ለእስራኤል ትልቅ ስጋትን ደቅኗል። ሶስተኛ፣ የኔቶ አባልነት ስጋት። ኢራን ከአውሮፓውያን ጋር ግልጽ ጠላትነት ያላት ሀገር ስትሆን ቱርክ ግን የኔቶ አባል ነች። ይህ ደግሞ እስራኤል በኔቶ በኩል የምታገኘውን የደህንነት ትብብር ቱርክ ከውስጡና እንድታደናቅፍ እድል ይሰጣታል። ይህ ዜና ቱርክ በኔቶ ውስጥ ያለች ኢራን እየሆነች ነው የሚል ስጋትን ያጭራል። ይህ መረጃ በቀጠናው አዲስ የኃይል አስተላለፍ የተፈጠረ መሆኑንም ያሳያል። ቱርክ ያላት ወታደራዊ አቅም፣ የኢንዱስትሪ ጥንካሬና ጂኦፖለቲካዊ ቦታ ከኢራን በበለጠ ለእስራኤል ፈታኝ ሊሆንባት ይችላል። የኢራንና ቱርክ ጥምረት። ምንም እንኳን በታሪክ ሁለቱ ሀገራት ባላንጣ ቢሆኑም በእስራኤል ጉዳይ ላይ ያላቸው የአቋም መገጣጠም እስራኤልን ከሰሜን ቱርክ እንዲሁም ከምስራቅ ኢራን በጠላትነት እንዲከበቡ ሊያደርጋት ይችላል። የኤርዶጋን ስሌት። ኤርዶጋን ከምዕራባውያን ጋር ያላቸው ግንኙነት ሳያቋርጡ በሙስሊሙ ዓለም ያላቸውን ተሰሚነት ለመጨመር ጸረ ጽዮናዊ ካርታን በብልሃት እየተጫወቱበት ይመስላል። ወደ ሌላኛው መረጃችን ስናመራ የአሜሪካ ጦር በኦማን ባህረ ሰላጤና ከፎርሙዞች መጥተ ምስራቅ በሚገኘው የአረቢያን ባህር ላይ የተጣለውን እገዳ ለማስፈጸም መዘጋጀቱን እንዲሁም እርምጃው መርከቦች ያነገቡትን ባንዲራ ሳይለይ በሁሉም ላይ ተፈጻሚ እንደሚሆን ማስታወቁ ተዘገበ። የአሜሪካ ጦር ማዕከላዊ እዝ ይህንን ያለው ከአንድ ሰዓት በኋላ ተግባራዊ እንደሚሆን የሚጠበቀው እገዳ ከመጀመሩ አስቀድሞ ለባህርተኞች በላከው መልእክት እንደሆነ የዜና ወኪሉ ሮይተርስ ገልጿል። ሮይተርስ የተመለከተው የእዙ ማስታወሻ ፈቃድ ሳያገኝ እገዳ ወደተጣለበት አካባቢ የሚገባ ወይም ከዚያ የሚወጣ ማንኛውም መርከብ ለጠለፋ አቅጣጫ ማስቀየርና በቁጥጥር ስር መዋል እርምጃዎች ይዳረጋል ይላል። እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወዳልሆኑ መዳረሻዎች የሚደረጉ ገለልተኛ የትራንዚት ጉዞዎችን አያስቆምም ሲልም ያብራራል። የኮንትሮባንድ ጭነት መኖርና አለመኖሩን ለማረጋገጥ ሲባል ገለልተኛ መርከቦች ፍተሻ ሊደረግባቸው እንደሚችል ለባህርተኞች የተላከው ማስታወሻ ገልጿል።
እንደ ምግብ፣ የሕክምና አቅርቦቶችና ሌሎች አስፈላጊ ቁሳቁሶች ያሉ ሰብአዊ ጭነቶች ፍተሻ ተደርጎባቸው ጉዞ እንዲያደርጉ እንደሚፈቀድላቸው መግለጹንም ዘገባው ያመለክታል። ፕሬዚዳንት ትራምፕ ከዛሬው ዕለት ጀምሮ ይተገበራል ያሉት እገዳ ተፈጻሚ መሆን የሚጀምረው 11 ሰዓት ላይ ነው። የአሜሪካ ጦር ማዕከላዊ ዕዝ በላከው ማስታወሻ እገዳው የኢራንን ወደቦችና የነዳጅ ማደያ ተርሚናሎችን ጨምሮ መላው የኢራንን ባህር ዳርቻን እንደሚያካትት አስታውቋል። ሆኖም እርምጃው የኢራንን ወደቦችና የነዳጅ ማደያ ተርሚናሎች ላይ ብቻ እንደማይወሰንም ገልጿል። ወደ ሌላኛው መረጃችን ስናመራ አሜሪካ ጦርነት የምትመርጥ ከሆነ እንዋጋለን፣ በምክንያታዊነት ከመጣችም በምክንያታዊነት እንመልሳለን ሲሉ የኢራኑ አፈ ጉባኤ አሳሰቡ። የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ አሜሪካ ከኢራን ጋር ያላትን ውጥረት ለማርገብና መውጫ መንገድ ለማግኘት የምትፈልግ ከሆነ ብቸኛው አማራጭ የኢራንን ሕዝብ አመኔታ ለማግኘት መወሰን መሆኑን ገለጹ። አፈ ጉባኤው ባስተላለፉት ጠንካራ መልእክት አሜሪካ ለኢራን ሕዝብ ትልቅ ዕዳ እንዳለባትና ይህንንም በደል ለማካካስ ገና ብዙ መስራት እንደሚጠበቅባት አሳስበዋል። ከአሜሪካ ጋር ስላላቸው ቀጣይ ግንኙነት ሲያብራሩም ጦርነትን የምትመርጡ ከሆነ እንዋጋለን፣ በሎጂክ ወይም በምክንያታዊነት ከመጣችሁ ግን በሎጂክ እንመልሳለን ሲሉ አቋማቸውን ግልጽ አድርገዋል። በተጨማሪም ኢራን ለማንኛውም አይነት የውጭ ዛቻና ማስፈራሪያ እንደማትንበረከክ ያረጋገጡት አፈ ጉባኤው ጠንካራ ፍላጎታችንንና ቁርጠኝነታችን ዳግም ሊፈትኑ ከሞከሩ ከበፊቱ የከፋ ትልቅ ትምህርትን እንሰጣቸዋለን ሲሉ ጥብቅ ማስጠንቀቂያን ሰጥተዋል። ሌላኛውና የመጨረሻው መረጃችን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ከአሜሪካ ጋር በተደረገው ድርድር ዙሪያ የሰጡትን ማብራሪያ እናጋራችኋለን። እነዚህ ንግግሮች የተካሄዱት ለ40 ቀናት ያህል ከተጫነብን ጦርነት በኋላ እንዲሁም በጥርጣሬና እምነት በማጣት መንፈስ ውስጥ ሆነን ነው። በመሆኑም ከመጀመሪያውኑ በአንድ ስብሰባ ብቻ ስምምነት ላይ ይደረሳል ብሎ መጠበቅ ተገቢ አይደለም ሲሉ ተናግረዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በአሜሪካና በኢራን መካከል በተደረገው ንግግር ምንም አይነት ስምምነት ላይ አልተደረሰም፣ ዋሽንግተንም የመጨረሻና የተሻለ የተባለውን አማራጭ አቅርባለች ካሉ በኋላ የኢራኑ ቃል አቀባይ እስማኤል ባጋይ በሰጡት ምላሽ በአንድ ዙር ውይይት ብቻ ውጤት ይመጣል ብሎ በየትኛውም ወገን ዘንድ ሀሳብ እንዳልነበር ገልጸዋል። ውድና የተከበራችሁ የነስር ሚዲያ ተከታታዮች የሙስሊሙን ዓለም የተመለከቱ በተለይም ሊባኖስ፣ ጋዛ፣ ኢራን እና ቱርክን የተመለከቱ መረጃዎችን ለማግኘት ነስር ሚዲያን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አብሮነታችሁን እንድታሳዩን እየገለጽን የዛሬዎቹ መረጃዎቻችን የተከታተላችሁትን ይመስል ነበር። በሌላ የመረጃ ሰዓት እስከምንገናኝ ለሁላችሁም መልካም ጊዜን እየተመኘን እንሰናበታለን።